ሰላም የተከበራችሁና የተወደዳችሁ የጌታ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በያለሁበት እግዚአብሔር ሰላምና ምሕረቱን አብዝቶልኝ ዛሬም በሕይወት አለኝ። ዛሬ አንድ መልእክት ይዤላችሁ ወደ እናንተ ቀርቤያለሁ። በፈተና የመደሰት ምስጢር። ፈተና የሚያስደስት አይደለም። ፈተና ደስ የሚያሰኝ አይደለም። ፈተና የሚረብሽ አእምሮን የሚጠይቅ የሚያዘጋጅ እና ምን ይመጣል ፈተና አይነቱ ምንድነው የሚለው አእምሮን የሚያሰላስል እንጂ የሚያስደስት አይደለም። ነገር ግን በመንፈሳዊ እይታ ስናይ ፈተና ምንድነው? ምን ያደርጋል? ፈተና ውስጥ የመደሰት ምስጢሩስ ምንድነው? ያዕቆብ መልእክት ከአንድ እስከ አንድ ከምዕራፍ 2 እስከ 3 ላይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ፈተና ልዩ ልዩ ቢሆን የሚያስጨንቅም ቢሆን የሚያስፈራም ቢሆን የሚያናውጥም ቢሆን የጠበቃችሁትም ቢሆን ያልጠበቃችሁ ፈተናም ቢሆን ያንን ፈተና እንደ ሙሉ ደስታ ቁጠሩ ይላል። ለምንድን ነው እንደ ሙሉ ደስታ የምናስበው?